የሚችል ታሪክ የላቸውም ወደፊትም ሊኖራቸው አይችልም ብለው የታሪክ ጸሐፊዎቻቸው ከመናገር አልተቆጠቡም። እንዲሁም ብለው ደምደመውም ነበር የአገርን የተፈጥሮ ሀብት መቀራመት አልበቃ ብሏቸው ሰውን እንደ ዕቃ ወደ ባህር ማዶ የሚሸጡበት ዘመንም ነበር። ኢትዮጵያውያን በአድዋ ተራሮች የፈጸሙት ገድልና ያሳዩት አይበገሬነት ይህን የቅኝ ግዛት ትርክት የተገዳደሩና ወደ ኋላ ሊመለስ የማይችል የነጻነት ጮራ እንዲፈነጥቅ ያደረጉ ናቸው። በሰው ልጆች መካከል የነበረው የተዛባ መለኪያ ወደ ተፈጥሯዊ እኩልነት መመለስ አለበት የሚሉ ድምጾች እንዲበዙ የራሱን ከፍተኛ ሚና ተጫውቷል። ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ሕዝቦቿን ደግሞ የጽናት፣ የታላቅነት እንዲሁም የአይበገሬነት ምሳሌ ለመሆን አብቅቷቸዋል። ውድ ኢትዮጵያውያን ወገኖቼ፣ ክቡራትና ክቡራን፣ ኢትዮጵያውያን እናቶችና አባቶች ከአድዋ ጦርነት በፊት ያገጠማቸውን እና ክፉ ቀን በመባል የሚታወቀው የረሃብ ዘመን ቢያሸንፋቸው ኖሮ የቅኝ ገዢዎች ድንፋታና የመሳሪያ ጋጋታ ቢያደናብራቸው ኖሮ የጥቁር ምድርን እንቆጣጠራለን የሚለው የወራሪዎች ዓለም አቀፍ አዋጅ ተስፋ ቢያስቆርጣቸው ኖሮ አድዋ የዘላለም ክብር ምንጭ መሆኗ ቀርቶ የውርደት ማቅ ምልክት በሆነች ነበር። ይህ እንዳይሆን ያደረገው የኢትዮጵያን ክብርና ጥቅም ከማንኛውም የውስጥ ችግር በላይ አድርጎ ማየት የኢትዮጵያውያን መሰረታዊ እምነት መሆኑ የተረጋገጠበት ስለነበረ ነው። መደማመጥና መቻቻል ትንሹ ላይ ሳይሆን ትልቁ ቁም ነገር ላይ ማተኮር፣ እውነተኛ የሀገር ፍቅር ስሜት ሀገር ከግለሰብ ከየትኛውም አይነት ቡድኖችና ስብስቦች ወገኖች ፍላጎትና ጥቅም በላይ መሆኗን በማስመስከራቸው ነው። ያ ታላቅ ገድል የተፈጸመው የኢትዮጵያን የጋራ ፍላጎቶችና እሴቶች ለየትኛውም አይነት ፈታኝ ሁኔታ ሸብረክ የማይል በአንድነት ድር በመታሰሩም ጭምር ነው። የሕዝብና ሀገርን ቀጣይነት በወቅቱ ኢትዮጵያውያን በመካከላቸው ከነበረው ልዩነት ጋር ጨርሶ የማይመጣጠን ወደር የለሽ ዋጋ እንዳለው መሆኑን ስላወቁ ነው። ጠላት መጣ፣ ሀገርህን ተከላከል፣ ዝመት የሚለውን የመሪውን የክተት ጥሪ ሳያመነታ በመቀበሉ ነው። ይህ ነው የአድዋ ድል ትልቁ ሚስጥር። ኢትዮጵያውያን በተባበርን በተደማመጥን መጠን የማንወጣው አረንቋ እንደሌለ አድዋ ሕያው ምስክራችን ነው። በዚያኑ ያህልም ምንም አይነት ልዩነት ቢኖረንም ኢትዮጵያ የቆመችባቸውን መሰረታዊ ምሰሶዎች የሚያናጋ ብሎም ህልውናዋን፣ ሉዓላዊነቷን፣ መብቷን የሚፈታተን አደጋ ሲመጣ የመደራደር ታሪክ እንደሌለን ለዓለም ያወጅንበት አንጸባራቂ ድላችን ነው። ክቡራትና ክቡራን፣ ነፃነታቸውን መብታቸውን ለድርድር የማያቀርቡ ኢትዮጵያውያን በአድዋና በሌሎችም የጦር አውድማዎች እንዲሁም ለሁለተኛ ጊዜ በወረረው የፋሽስት ሰራዊት ላይ የፈጸሙት ጀግንነት ዛሬም ድረስ በብዙ መልኩ የሚንጸባረቅ ነው።
በአፍሪካውያን ዘንድ የተለየ ቦታ እንድንይዝ ከማድረግ ጀምሮ ትልቅ ሀገራዊ ኩራት ምንጭ ሆኖልናል። ሀገራችን ኢትዮጵያ ከጀግንነቷ ለሀገራችንና ነፃነት ለጠማቸው ህዝቦች ምሳሌ መሆኗ ብቻ ሳይሆን በዓለም አቀፍ ደረጃ የሊግ ኦፍ ኔሽንስ አባል፣ የዛሬ 75 ዓመት የተባበሩት መንግስታት ድርጅት መስራች ሀገር፣ ከ57 ዓመታት በፊት የአፍሪካ አንድነት ድርጅት የዛሬው አፍሪካ ህብረት መስራች ሀገር ነች። ፍትሃዊ ያልሆነ ጉዳይ ምን እንደሆነ ደግሞ ከሊግ ኦፍ ኔሽንስ ቆይቷ ብዙ ያየች ነች። ሀገራችን ዛሬ ዓለማችን የምትመራባቸውን እሴቶች፣ ውሎች፣ ስታንዳርድስ የተካፈለችና ያጸደቀች ሀገር ነች። የራሷን ጥቅምና መብት በንቃት የምታስጠብቀውም ከነዚህ መሰረታዊ ጉዳዮችን በማገናዘብ ነው። በታሪካችን በተለይም እንደ አድዋ ባለው ጀግንነት መኩራታችን ተገቢና ትክክለኛ ነው። በዚሁ ልክ ደግሞ አንድነታችንን፣ አብሮ መኖራችንን፣ ሰላማችንን የሚፈታተኑ ሁኔታዎች እንዳሉን ደግሞ እናውቃለን። የአድዋ ድል በየዓመቱ የምናከብረው ብቻ ሳይሆን የየቀን ተግባራችንን በትክክል እንድንመራ የሚረዳን መንገድ ሊሆንና ልንጠቀምበት ይገባል። ወደኋላ ሄደን ስንቸገር ብቻ የምናስታውሰው ጀብዷችን መሆን የለበትም። እንዲያውም ዛሬ ከምን ጊዜውም በላይ የአድዋን መንፈስ ልናድስ፣ ልንመራበት ይገባል። የአድዋ መንፈስ ልናድሰው የሚገባን የአንድነታችን ተምሳሌት ነውና ቀፎ ሲነካ ገንፍሎ እንደሚነሳ ንብ ከፊታችን ያለብንን ሀገራዊ ጉዳዮችና ፈተናዎች ተባብረን ለመወጣት እንድንዘጋጅ ደግሞ ይረዳናል። መደማመጥ ከቻል በሰከነ መንገድ ከተራመድንና ሰው በመሆናችን የተሰጠንን የማገናዘብ ጸጋ በአግባቡ ተጠቅመን ለፍትህና ለሕግ የበላይነት ጸንተን ከቆምን ችግሮቻችንን የማንፈታበት ምክንያት አለ ብዬ አላምንም። የኢትዮጵያውያን አንድነት ከብዙ ፈተናዎች ሲወጣና ከነበረበት ደረጃ አድጎ ሲገኝ እንጂ ሲወድቅ አላየነውምና የምናደርገው እያንዳንዱ ተግባር ሰላሟ የተጠበቀ ከድህነት የተገላገለች ብሎም አንድነቷ የጠነከረ ኢትዮጵያን ለመፍጠር የሚያግዝ መሆኑን ማረጋገጥ ይኖርብናል። ነገ ልጆቻችን የማይወጡት ችግር እንዳይዳረጋቸው መላልሶ ማሰብ ይኖርብናል። በየትኛውም መልኩ የሚመጣ የአስተሳሰብና ለነገሮች በሚኖረን አተያይ ላይ የሚፈጠር ልዩነት ተፈጥሯዊና ሰብአዊም ነው። ልዩነት በአግባብ መልኩንና ውሱንነቱን ጠብቆ መራመድ ይኖርበታል። የኢትዮጵያን የህልውናና የመቀጠል ሂደት የሚገታ ሲሆን ደግሞ የትኛውም አይነት ልዩነት ቦታና ዋጋ እንደሌለው በአድዋ ድል የተረጋገጠ ጉዳይ ነው። ሁልጊዜም እንደምለው ዛሬም ለመድገም እፈልጋለሁ። የምንገኘው ኢትዮጵያ የተባለችው ጀልባ ላይ ነው። የዚህ ጀልባ ደህንነት የተሳፋሪዎቿ ብቸኛ ዋስትና ነው። የጀልባዋንና በውስጧ የሚገኙትን መንገደኞች ህልውና አደጋ ላይ የሚጥል ማንኛውም ተግባር የማንደራደርበት
የመጨረሻ መስመር ሊሆን ይገባል። በድጋሚ እንኳን ለ124ኛው የአድዋ ድል በዓል ሁላችንንም በሰላም አደረሰን። ፈጣሪ ሀገራችንን የሰላምና የአንድነት ሀገር ያድርግልን፣ አብዝቶ ይባርካት። ስላዳመጣችሁኝ አመሰግናለሁ። እጅግ አድርገን እናመሰግናለን።